ይገርማችኋል እናንተ ሴቶች ልንገራችሁ፣ ያሬድ ነጉ ተሞሸረ። የዘንድሮ ሙሽርና ሰርግ እንደሆነ ይኸውላችሁ ስሙ። ሽምግልናው ራሱ ሰርግ ነው። ድሮ ሰርግ የሚደገስበት ነው። አሁን ሽምግልና ሰርግ የሚደገሰው ያማችኋል እንደ 300 እና 400 ሺህ ብር ሀበሻ ቀሚስ ተለብሶ አስባችሁታል? ሽምግልና ሲባል ከባድ እኮ ነው ቤተሰብ። እኔማ ያሬድ ነጉ አይ ላቭ ያሬድ ነጉ። አይ ሪስፔክት ዩ ቢግ ላቭ ቢግ ሪስፔክት። ብሮ ስራ ነው። ስሜ ለምን ተጠራ እንዳትል፣ ካላወራን ኖ ዶላር። አባቴ እወድሃለሁ፣ ሌላ ነገር አይደለም። እንቀጥላለን። እናማ ሳትሉኛ ሚዲያ ላይ ስለመጣ የግዴታ መውራት ስላለብን ነው። ያሬድዬ የኔ አክባሪ ጌታ ማርያምን እና እንደው ሚዲያ ላይ ስለመጣ መውራት ስላለብን ነው እንጂ እንዴስ መውራት አልፈልግም ነበር። ግን ደግሞ ሚዲያው ደመቅመቅ ብሏል በአንተ ፎቶና በሚስትክ በጮኛ ክንትን። ስለዚህ መውራት አለብን። ካላወራን ጥሩ አይደለም። በኋላ ደግሞ ተፋቱ ሲባል ስንሰማ እንዴ ሰርጋቸውን ሳናወራ ማለታችን አይቀርም። ስለዚህም ላውራው ብዬ ነው። እና የአገሬ ልጆች፣ አይ እናንተ ሴቶች፣ አይ እናንተ ሴቶች፣ የአገሬ ልጆች ሴቶች፣ እኔ እኮ ስነግራችሁ አትሰሙ፣ ስላችሁ አትሰሙ። ዝም ብላችሁ ታብታብ እያደረጋችሁ 24 ሰዓት ቲክታክ ላይ ተቀምጣችሁ ዝም ብላችሁ ወሬ ትሰማላችሁ። እራሳችሁ ላይ አትሰሩ። እንዴት አትሉኝ? ወንድ ልጅ በ90 ዓመቱ አንድ ፍሬ ልጅ አምጥቶ ያገባል። በ90 ዓመት እስኪኖር ድረስ እየቀያየረ እየለዋወጠ እየደረበ በቲሸርት በካፖርት በምናምን እያደረገ ቢኖር ልክ 90 ዓመቱ ነው ሲመጣ አንድ ፍሬ ልጅ አምጥቶ የሀገሬ ልጆች ይሞሸራል። ሴት ልጅስ መሞሸር አትችልም። እድሜ ልክ አለ። ያ እድሜያችንን ልካችንን ካለፍን በኋላ ልሞሸር፣ ሀበሻ ቀሚስ ላድርግ፣ እንደዚህ አድርጌ ከባሌ ጋር ማች አድርጌ ሙሽራ ልሆን፣ ሽምግልና ልጣር ብትሉ እንደው አቅሙ ቢኖራችሁ እንኳን ብታረጉት ራሱ አያምርም። ገብርኤል ምስክር መሳቀቅ ነው። እንደው ጊዜው የሚዲያ ነው። ቪዲዮዎች እና ፎቶዎች ሲለጠፍ አዳሜ ህዝብ እንደሆነ ችግር የለበትም። ለመተርተር በኮመንት መጥቶ ይተረተርብሻል። ልጅሽ ነው አጎቷ ነው በለኝ። ፈጣሪው ተስፋ አለኝ። ጋይስ ተስፋ አታይኖረችሁላ እኮ አንቺ በ40 ዓመትሽ ድል ባለ ሰርግ አግብተሽ ብትመጪ እኮ ተስፋ አታይኖረች እኮ በ25 ዓመቷ እኮ ተስፋ አታኩሉ የሚፈልጋት አታ የተቀመጠች ሴት ማለት ነው። እኔም ተስፋ አለኝ ማለት ነው ትልሻለች። እኔ ፍቅር ከዛ አንቺ ብለሽ ታለቅሻለች። ስለዚህ እኛ ሴቶች የእድሜ ልክ አለን። መቼ እንደምናገባ መቼ እንደምንኖር መቼ ፏብትን ብለን መኖር እንዳለብን ሊሚት አለ፣ ገደብ አለ። ስለዚህም ያችን ገደባችንን ጋይዝ አጣጥሙ። አንዳንድ ሰላቢ የሆኑ ወንዶች አሉ ያችን ጊዜያችንን እንዳናጣጥም እንደ መዥገር ላያችን ላይ ልጥፍ ብለው እድሜያችንን ቅርጥፍ አድርገው የሚበሉ አሉ። ጋይስ የሉም እንዴ? ምን ነው ቤተሰብ የሉም እንዴ? የሉም አሉ። እየተነጋገርን እንጂ ቤተሰብ እየተራረምን የሉም። እንደ መዥገር ላይሽ ላይ ልጥፍ ብለው ወይ አይለቁሽ፣ ወይ አይሄዱ፣ ወይ አይፈቱሽ፣ ወይ በስነ ስርዓት አያኖሩሽ። ልጥፍ ብሎ ባላላት እየተባልሽ ማለት ነው። ባላላት እየተባልሽ ደም እንባ እያለቀሽ የወጣትነት እድሜሽን ወይ የትዳር ህይወትሽን ምንም ሳታቂ ትዳር ምንድን ነው ተብለሽ ብትጠያቂ፣ ትዳርማ ባል ጠዋት ወጥቶ ማታ ይገባል። ከዛም በኋላ መጥቶ ይተኛል። ሲተኛ ልብስሽን አውልቅ ይለኛል። ከዛም በቃ ከዛ አንቺ ቀን ላይ ከሊያሾ ጋር ቁጭ ብለሽ ቡና ትጠጫለሽ ተብለሽ የምትናገሪ ትበዣለሽ። ስለ ትዳር ጣሙ እንኳን የማታውቁ ብዙ ማናቅ ነው እንጂ ማናቅ እኔም አለሁበት ማናቅ ብዙ ሰዎች አለ። በጣም ብዙ ትዳር ምን እንደሆነ ማናቅ፣ ትዳር ምን እንደሆነ ጂሰስና አይስዌር ጋድን እና ምን ልላችሁ ፈልጌ ነው። አሁን የያሬድ ነጉን ያነሳውበትን ነው የምነግራችሁ። የአገሬ ልጆች ሴቶች እንዳትሞኙ፣ አጣጥሙ። ቤተሰብ አጣጥሙት። ማጣጣም ካለብሽ ይሄ ካልተመቸሽ አንቺ የምትሰሪ ኢንካም ያለሽ በራስሽ የምትተማመኝ ስራ ካለሽ የራስሽ ገቢ ካለብሽ ይሄ ካልተመቸሽ በጫማ ጥፊ ብለሽ ሌላ ህይወት ትሞክሪያለሽ። የኔ ማር ጊዜሽን በአግባቡ ተጠቀሚበት። በአግባቡ ይሄ ዝምተኛ ናት፣ ስነ ስርዓት የላትም፣ ለትዳር እንትን እሳይ ደግ እሳይ ያርግልኝ የኔ እናት። ምክንያቱም ነገርኩሽ ወንዱ በ90 ዓመቱ እስኮሊኒክ ያለሽ ልጅ ገንዘብ ካለው መቶ አናትሽ ላይ ያገባብሻል። ስለዚህ ማሬ እድሜሽ እስከፈቀደ ድረስ ወጣትነት እድሜሽ ይሄ እድሜሽ መኖር ትችይበታለሽ፣ ዘና ትይበታለሽ እስከተባለ ድረስ አጣጥም። እድሜሽን ረስተሽ ገንዘቡን ስታሯርጪ የሆነ ሰዓት ላይ መኖር ፈልገሽ ስትመጪ አያስኖሩሽም። በገዛ ገንዘብሽ በገዛ ጉልበትሽ። ይሄ የተለመደ ነው። ስለዚህ አጣጥሚ። ይሄኛው ጋር ታያለሽ፣ ካልተመቸሽ ሂድ ትይዋለሽ። ምን
አባቱ ጋይስ የእናትም ሞት ይረሳል አይደለም? የወንድ ልጅ የባል መለየት የእናትም ሞት እንዳይመስልሽ። እናቴ ትምትወስ በህይወታችን እኛ ሴቶች መወሰን አንችልም፣ ቆራጥ መሆን አንችልም፣ እንፈራለን። ምክንያቱም ሴት ራሱ በሴትነታችን የሚፈጥርብን ነገር ስላለ ማለት ነው። የወንዶቹን ያለ ሩብ የለንም። ስለዚህም የኔ እህት እንዳትሸወጂ። ይህንም ማለት ቅመም አድርጌ ነው መመክርሽ። የኔ ማር ከገባሽ ውሰጁ፣ ካልፈለግሽ የራስሽ ጉዳይ። እና መልላችሁ ፈልጌ ነው ያሬድ ነጉ ተሞሸረ በሚያምር አበሻ ቀሚስ። አሁን ይችኛዋ ሚስቱ እንግዲህ የሀገሬ ልጆች ያሬድዬ ላቪ ሶማች እንደው ምን ይሻለኛል አላወራም አይባል እዚህ ሶሻል ሚዲያ ላይ የኖረ ያየነው ነገር ነው። እንግዲህ ካላወራው ያሬድዬ ሌሎቹም ያወሩታል። እንደው በመታወቅ ቢባልም ምክር ነው እንጂ ስድብ አይደለም። እንደው እንዳትቀየመኝ ያሬድዬ ማርያምን ስለማከብር ነው እንደዚህ። እኔ እኮ አሁን እኮ ጋይስ እኔ እውነቷን እኮ ነው ሄለን እኮ ከማንም ጋር ፖስት ማውራት አልፈልግም የምትለው እኮ እውነቷን እኮ ነው ጋይስ። ጓደኛ ማያስፈልግም የምትለው እውነቷን እኮ ነው። በተለይ ለእንደኛ አይነት ሶሻል ሚዲያ መጡ ለሚወረሱ ከማንም ጋር እኮ ትውውቅ አያስፈልግም። ትሸማቀቃላችሁ። መሸማቀቅ የለም ስራ ነው አባቴ። ጎዳና አልወጣም እንዴ ሰራለሁ። እናማ ሳትሉኝ እናማ ሰው ወሬው ልንገራችሁ። ያሬድዬ ከዚህ በፊት አንድ ገርል ፍሬንድ ዳንሰኛ ትሁን ዘፋኝ ገርል ፍሬንድ ነበረችው ጋይስ። ከዛ አንድ ልጅ ወለዱ፣ በቃ ልጅ ወለዱ ምናምን። ከዛም በቃ ህይወት ይቀጥላል። አልተስማሙም። በነገራችን ላይ አልተስማሙም ማለት ዘሞታ ማለት አይደለም። እኔ በዚህ አምናለሁ። ካልተስማማሽ እናትዬ አልተስማማንም ብለሽ ነው ማመን ያለብሽ እንጂ እኔ ላይ ተጫውቶ ልጅ አስወልዶ ሌላ ሚስት አገባ ብለሽ እንድታለቅሽ አይደለም መመክርሽ። ባይዘዊ እኔ እንደዚህ አይነት ምክር አልመክራችሁም። ከሷም ጋር ተለያየ። አንድም ልጅ እንደዚህ ከዚህ በፊት መታ ስታለቅስ የነበረች ልጅ አለች ለልጁ። እኔ ግን ማለት ነው ጥያቄ አለ ጋይስ፣ ጥያቄ አለ። ወንዶች እዚህ የምትመጣላችሁ እንዴ ነው ለምንድን ነው ግን ለልጆቻችሁ ብር ቁረጡ ወይም ለልጆቻችሁ የቀለብ ቁረጡ ስትባሉ ደም ስራችሁ የሚገተረው ለምንድን ነው ጋይስ? ልክ የልጃችሁን ብር ስትጠየቁ ለምንድን ነው ለልጆቻችሁ ለቀለብ ቁረጡ ስትባሉ ለምንድን ነው የምትናደዱት? እንደው እስኪ ወንዶች አላችሁ እንደው ሳንጣላ ሳንሰዳደብ ብቻ ያለ ለይቺ ዱርዬ እቺ ወዘኔ ሳትሉኝ እንደው ወንዶችዬ እንደው በቅዱስ ገብርኤል እንደው በዕለተ ቀኑ ልለምናችሁ እንደው ብር ስትጠየቁ ለልጆቻችሁ ለምንድን ነው? አሻፈረኝ ለምንድን ነው ጋይስ? እንደው ምን ትሆናላችሁ? እንደው አሜሪካም ያላችሁ እዚህ ኢትዮጵያም ያላችሁ ሀበሻ ወንድ ማጠቃላይ እኮ ነው ጋይስ። ክፈል ለልጅ ሲባል እሪ የሚሉት እኮ ቤተሰብ እሪ የምሬን እኮ ነው ቤተሰብ። ለምንድን ነው ለልጆቻችሁ ምንድን ነው የአስቤዛ ቁረጡ ስትባሉ ለምንድን ነው የምትናደዱት? ለምንድን ነው እንደ ጥፋተኝነት ሚስት ነው የምትጠይቁት? ግዴታችሁ አይደለም? ለልጆቻችሁ ማድረግ ግዴታ አይደለም? ካላችሁ ላይ ለልጆቻችሁ ማካፈል ግዴታ አይደለም? ማለት የእናት ግዴታ ብቻ ነው? እናት ብቻ ናት ይሄን ኃላፊነት የምትወጣው? የምትጠራው ልጅ ወይም የሚጠራው ልጅ በአንተ ስም አይደለም? ደምህ አይደለም? ለምንድን ነው ለልጆቻችሁ ቁረጡ ስትባሉ ሁሌ የምትበሳጩት? ለምንድን ነው? ለምንድን ነው ግን? እኔ ስለማይገባኝ ነው ጋይስ። በጣም ነው የምታስቁኝ። ለምንድን ነው ግን እናንተ ቆንቋኖች ጋይስ? የስ አንተ ደግሞ በዚህ ሰዓት ትደውላለች። ሸራብ ለምንድን ነው ጥያቄ? እኔ በጣም ግራ ስለሚገባኝ ነው ይህን ጥያቄ ጠየቁት። እና ያሬድዬ ከብዙ ቆይታ በኋላ ትላልቅ አርቲስቶችን ሰብስቦ ሽምግልና ልኮ በክብር እግር ተንበርክኮ ስሞ ጋቢ አልብሶ ሽማግሌነት ጠይቆ ሽምግልና ጥልኮ እሺ ተብሎ ተፈቅዶለታል። እንኳን ደስ አለ ያሬድዬ፣ እንኳን ደስ አለህ። እንግዲህ በዚህ አጋጣሚ ሊያሾ የምታስተላልፈው ለወለድካቸው ልጆችም እንግዲህ ተቆራጭህን እንዳትረሳ ነው ምልክ። ያሬድ ነጉ ተቆራጭ አያደርግም ለልጆቹ አይቆርጥም እየተባለ ወሬ ከሰማን ያሬድዬ ደግሞ ልንሰድብህ ነው። እንዳትሰደብ ቅድመ ጥንቃቄ ለራስ ያድርግ። ወደፊት ትዳርን እግዚአብሔር ይባርክልን። እንግዲህ ሁለቱንም ልጆችን በደንብ አድርገህ እርዳ፣ ቁረጥ አባቴ። እሺ
አዎ ምክንያቱም የሆነ ነገር ከሰማን መተን ደግሞ እዚህ ጋር ቡና እያፈላን ልንናገር ነው ያሬድዬ። ስለዚህም እንዳነገርኩ ነው ህይወት ይቀጥላል። ከዚችም ጋር ተፋታ፣ ከዛችም ጋር ተስፋታ። ህይወት ካልተስማማ ከሚስማማው ጋር መሞከር ትችላለህ። ግን ደግሞ የወለዱልህ ሴቶችን ሪስፔክት አድርገ መርዳት ያለብህን ረድተ መስጠት ያለብህን ስትክ እንድትኖር በዚህ አጋጣሚ አስተላልፋለሁ። መልካም የትዳር ዘመን ይሁንልህ እላለሁ። አመሰግናለሁ ጋይስ።